ህጉ ዘወረደን እስከ 12 ሰዓት ከሰሞነ ሕማማት ውጭ ያሉትን ሌሎች ሳምንታት ደግሞ እስከ 11 ሰዓት ጭራሽ ደግሞ ሰሞነ ሕማማትን እስከ 1 ሰዓት ነው እንድንጾም የሚያዘው። ይህ ደግሞ ደካማ ነኝ ሙቺ ተማሙችን ቢሆን መጾም የምችለው እስከ 9 ሰዓት ብቻ ነው። ስለዚህ ጾሜን እግዚአብሔር አይቀበልም ማለት ነው? ወይም ደግሞ በስርዓቱ ጾምኩ አይባልም ማለት ነው? አይደለም፣ በፍጹም አይደለም። ግን ሁኔታ አለው፣ እሱን እነግራቸዋለሁ። ነገር ግን ማካፈል ለኢትዮጵያዊ ባህላችን ነው አይደለም? ይሄ ቪዲዮ እናንተ ጋር እንደደረሰ ሌሎች እንደዚህ አይነት ጥያቄ ያላቸው ሰዎች ጋር መድረስ ስላለበት 3 ሰከንድ ሰጣችኋለሁ። እሱ ካነሰ ቪዲዮን ፓውስ አድርጋችሁ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ አድርጋችሁ ተመለሱ። አመሰግናለሁ። ይኸውላችሁ እንደ ቤተ ክርስቲያን ሕግና ስርዓት መጾም ግዴታችን ነው። ነገር ግን በድክመታችን ምክንያት ያቺ ተሟሙተንም ቢሆን እስከ 6 ወይም እስከ 9 የምንጾማት ጾም እግዚአብሔር በሚፈልጉ መንገድ በንጹህ ልብ እስከ ጾምናት ድረስ ተቀባይነት አለው። ታዲያ ያቺ እግዚአብሔር የሚፈልጋት ጾም ምን አይነት ጾም ናት ካላችሁኝ፣ አንደኛ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ ጌታችን እንደተናገረው ከጾምን ቃሉ ምን ይላል? ስትጾሙም ይላል እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። እነማ? ፊታቸውን ያላጠወለጉ ሰዎች ማለት ነው። ከዛ ቀጥሎስ አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባት በግልጥ ይከፍላል ይላል። ሁለተኛና ደግሞ መረሳት የሌለበት ተሟሙተንም ቢሆን እስከ 9 ሰዓት ጾመን እስቲል ስጋችንን ለነፍሳችን ማስገዛት ከቻለ ነፍሳችን ስጋችን ላይ የበላይነት አግኝታ ስልጣን አግኝታ ስጋችንን ማዘዝ ከቻለች አሁንም ጾማችን ተቀባይነት አለው። ለምን? ምክንያቱም የጾም ዋና ዓላማ ስጋችንን ለነፍሳችን ማስገዛት ስለሆነ ስጋችን ነፍሳችንን መግዛት ሲጀምር ደግሞ ያቺ የምንፈልጋትን መንፈሳዊ ሕይወት እንደፈለግነው እንድንኖር ብርታትና ጽናት እናገኛለን። እንደውም ቀስ በቀስ ከ9 ሰዓት አልፈን እስከ 12 ሰዓት እስከ 11 ሰዓት የምንጾምበትን ብርታትና ጽናት እያገኘን እንመጣለን። ለምን? ሰውነታችን ስለሚለማመደው ጾሙን ማለት ነው። አያችሁ፣ ቤተክርስቲያን በድክመታችን ምክንያት የምታባረረን ሳይሆን እንደ ድክመታችን የምትቀበልን ስርዓታዊ ቤተክርስቲያን ናት። ታዲያችን ቤተክርስቲያን ይዘን ብንኩራ ይገርመናል ቤተሰብ። ለማንኛውም እዚህ ቪዲዮ ላይ ትልቅ ትምህርት እንዳገኛችሁ ተስፋ አድርጋለሁ። ቀና ሀሳባችሁ